አስቻለው ደሴ በሕዝቡ ላይ የሚደርሰውን ግፍና በደል የተረዳ እንዲስተካከልም የጣረ የታገለም ነው። ዕለት ተዕለት የሚደረገውን የህወሓት መራሹን የብአዴንን ስርዓት ባድርባይነትና በካድሬነትም ሆነ ከሕዝቡ በተቃራኒ መቆም ይቅርና ሰምቶ እንዳልሰማ አይቶ እንዳላየ በመሆን እንደ ሌሎቹ ማለፍ ያልቻለ የቀድሞውን የሞቀ ቤቱንና ቤተሰቦቹን ትቶ ዱር ቤቴ ብሎ የአባቶቹን የፋኖነት ስሜት በነፍጥ ሊመልስ በረሃ ወረደ። ይህ የእምቢተኝነት በግፈኞች አልገዛም ባይነት የአያቶቹን ውርስ መንፈስ አንግቦ የጎንደር ወጣት ሻለቃ አስቻለው ደሴ በአርበኝነት ጫካ ወረደ። ትግሉንም አቀጣጠለ፣ ስርዓቱንም ታገለ። በአማራ ሕዝብ ዘንድ ትልቅ ስፍራ የሚሰጠው ውድ ጀግና አስቻለው ደሴ ወንድ ልጅና ወታደቂ በገመድ ሸበለው ልሽና ሙራንጃ ቀብረው ዘመድ ሸበለው በፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ከግንቦት 7 ጋር በመተባበር የሽብር ወንጀል ክስ ቀርቦበት በቂሊንጦ ዞን 4 በሚባል በጨለማ ቤት በእስር እንዲቆይ ተደርጓል። በእስር ቆይታው በደረሰበት ከፍተኛ ድብደባ ሆን ተብሎ የዘር ፍሬው ላይ ከፍተኛ ጉዳት ያደረሱበት ሲሆን በቂ ሕክምናም እንዳያገኝ ተደርጎ እንደነበር በወቅቱ የነበሩት ጠበቃው አቶ አለልኝ ምህረቱ ያስረዱት ለታሪክ ተመዝግቦ ተቀምጧል። ለፍቴ ጋዳይ ፋኑን ደመካኝ እረተው በሉት። ይህንንም በወቅቱ ሊጎበኝ ለነበረው ዓለም አቀፍ የቀይ መስቀል ቡድን የዘገበ ሲሆን ለመፈታቱም ይህ የዓለም አቀፍ የቀይ መስቀል ጉብኝት አስተዋጽኦ አድርጓል። ከተፈታም በኋላ ባረጋገጠው የሕክምና ውጤት በደረሰበት ጥቃት ሳቢያ መውለድ እንደማይችል አረጋግጧል። ሻለቃ አስቻለው ደሴ ለቤተሰቡ የመጀመሪያ ልጅና የሴት ልጅ አባት ነው። ይህ በሴራና በተንኮል የተጠላለፈ ሽግግር እንደ ለውጥ በማሰብ ሕዝቡንና ከክፉ ሥራው የተመለሰውን መንግሥትን ለማገዝ ከሌሎቹ የትግል አጋሮቹ ከእነ ኮማንደር አረጋ በላይ ጋር በመሆን ከጫካ ወደ ከተማ በደማቅ አቀባበል ወደ ሕዝቡ ገባ። በትግል ስሙ ገብርዬ በመባል የሚታወቀው ሻለቃ አስቻለው